السلام عليكم. بسم الله الرحمن الرحيم. وعن الحسن أن رسول الله صلى الله عليه وسلم كان رأسه في حجر عائشة رضي الله عنها فنعس فتذكرت الآخرة فبكت فسالت دموعها على خد النبي صلى الله عليه وسلم فاستيقظ بدموعها فرفع رأسه فقال ما يبكيك. كالحسن ابن علي እንደተዘገበው رضي الله عنهما ረሱላችን صلى الله عليه وسلم ከለታት አንድ ቀን በእናታችን አይሻ ጉያ ላይ ተኝተው ነበረ። በተኙበት ጊዜም አንገላጁ ወይም እንቅልፍ ወሰዳቸው። በዚህ ጊዜ فتذكرت الآخرة فبكت እናታችን አይሻ አኺራን አስታወሱና አለቀሱ። በድንገት فسالت دموعها አይኗ እንባዋ على خد النبي صلى الله عليه وسلم ወደ ነቢ صلى الله عليه وسلم አገጭ ላይ ሄዶ ጉንጭ ላይ ፈሰሰ። በዚህ ጊዜ فاستيقظ بدموعها የአላህ መልእክተኛ በእንባዋ መፍሰስ ጉንጫቸው ላይ ነቁ። فرفع رأسه ራሳቸውን አነሱና فقال እንዲህ አሏት ما يبكيك ምንድነው የሚያስለቅስሽ አሏት። فقالت እሷቸውም እንዲህ አሉ يا رسول الله أنت يا الله መልእክተኛ ወይ ذكرت الآخرة አኺራን አስታውሽ እኮ ነው አለች። ከዛም ቀጥላም هل تذكرون أهليكم يوم القيامة እንዲያው ለመሆኑ ቤተሰቦቻችሁ ሚስቶቻችሁን ዕለተ ቂያማ ታስታውሳላችሁን እንዴ አሏቸው። ከዛም እሳቸውም እንዳሉ والذي نفسي بيده ነፍሴ በእጁ በሆነችው ጌታ እምላለሁ في 3 مواطن በሶስት ቦታዎች ላይ فإن أحدكم አንዳችሁ እኮ لا يذكر إلا نفسه ራሱን እንጂ ምንንም አያስታውስም። አንደኛ አሏት إذا وضعت الموازين ሚዛኖች የተቀመጡ ጊዜ የሁሉም ባሪያ ስራ መልካም ስራ ሊሰራ የሰራውን በመልካሙ መጥፎ የሰራውን በመጥፎ ለመመዘን ሚዛኖች የተቀመጡ ጊዜ ያኔ ራሱን አያስታውስም፣ ማንንም አያስታውስም ራሱን እንጂ። ووزنت الأعمال ከዛም ስራዎች የተመዘኑ ጊዜ حتى ينظر ابن آدم የአደም ልጅ እስኪመለከት ድረስ أيخف ميزانه أم يثقل እንዲያው ሚዛኑ ይመታል ወይስ ሚዛኑ እንዲያው ይቀላል ወደ ላይ ይነሳል የሚለውን ብቻ ነው የሚያሳስበው። وعند الصحف ሁለተኛው ደግሞ መጽሐፎች በቀኝና በግራ በሚመጡ ጊዜ حتى ينظر እስኪመለከት ድረስ أبيمينه يأخذ እንዲያው በቀኝ እጁ ነው የሚሰጠው የሚቀበለው أم بشماله ወይስ በግራ እጁ ነው የሚቀበለው። ይህም ራሱ ስለሚያስጨንቀው ይህንን ለማወቅ በጣም በፍራቻ ላይ ስለሚሆን ማንንም አያስታውስም። ሶስተኛው ደግሞ وعند الصراط ሲራጥ የሚባለው ቀጭን መንገድ ከፀጉራችን በጣም የቀጠነ በዛሽ መንገድ ላይ እንዲያው አልፎን ወድቅ ይሁን የሚለው ስለሚያሳስበው ይሄን ዋሏትና የቂያ ማለት እንዲሁ እንደሚወራው አይነት አይደለም፣ እጅግ በጣም የከፋ ነው። ደው አላህ ኢንሻአላህ እኛንም እኔንም እናንተንም ከዚሁ ነገር ሰክሰስፉል ምን ሆነ አላህ ያድርገን። هذا وصلى الله وسلم على نبينا محمد وعلى آله وصحبه أجمعين.